ስለ ቅድስናቸው ለአገልግሎት ጠቀሜታቸው ከፍተኛ በመሆኑ በቤተ ክርስቲያን ይሳላሉ። ይሁን እንጂ ምዕመናንም ቅዱሳን ስዕላትን በተለያየ አገልግሎት ስለሚጠቀሙባቸው እያሳሉ በቤታቸው ይገለገሉባቸዋል። እዚህ ላይ ግን ጥንቃቄ ልናደርገው ይገባል። ቅዱሳን ስዕላት ለግድግዳ ጌጥነት የምንጠቀምባቸው አይደሉም። በክብር በተለያየ ቦታ በመጋረጃ ተጋርደው ለጸሎት የምንጠቀምበት ልዩ ቦታ ላይ ሊደረጉ ይገባል። ከዚህ የተለያዩ መልኩ አባቶች መንገድ ሲጓዙ ለጸሎት የሚጠቀሙበት የገበታ ስዕል በመባል የሚታወቅ አለ። በአጠቃላይ ስዕል በቤተ ክርስቲያን ውስጥ በጣሪያና በግድግዳ ላይ እንዲሁም በሮችና በመስኮቶች ላይ ይሳላሉ። በተጨማሪም ከላይ እንደተመለከትነው በገበታ እና በቅዱሳት መጻሕፍት ላይ ሊሳሉ ይችላሉ። በቤተ ክርስቲያን ውስጥ በተለያዩ በቤተ መቅደስ ግድግዳዎች ዙሪያ ቅዱሳን ስዕላት ይሳላሉ። በብዛት ክብ ቤተ ክርስቲያን የሚገኙባቸው ቦታዎች ላይ የመቅደሱ ግድግዳ ከታች እስከ ላይ ድረስ ቅዱሳን ስዕላት የተሸፈነ ነው። እነዚህ ላይ አሳሳሉ የራሱ የሆነ አቅጣጫ አለው። በምዕራብ የቅድስት ሥላሴ የጌታችን መከራ የሚያሳዩ ስዕላት፣ ጸሎተ ሐሙስ፣ ጸሎተ ቁርባን፣ ሥርዓተ ቁርባን እነዚህ የሚያሳዩ ስዕላት ይሳላሉ። በደቡብ የእመቤታችን ታሪክ ማለትም ልደቷ፣ ወደ ቤተ መቅደስ መግባቷ፣ ስደቷ፣ እረፍቷ የሚያሳዩ ስዕላት ይሳላሉ። በምስራቅ ጽንሰት እስከ ዳግም ምጽአት ያለው የጌታችን ታሪክ ይሳላል። በሰሜን የሐዋርያት፣ የጻድቃን፣ የሰማዕታት ተጋድሎ የሚያሳይ ስዕሎችን ይሳላሉ። በጣሪያ ላይ የፊት መልክ ብቻ የሚሳልላቸው ሰራዊተ መላእክት በብዛት ይሳላሉ። ምሳሌያዊ ስዕላት እንደ በግ ወይም ወይን፣ ዓሣና ባህር በመርከብ ተጨማሪም ሐረጋት ይሳላሉ። በበር ቅዱሳን መላእክት ልዩ ሆነው ታምራታቸው ጋር በሙሉ ቁመታቸው ይሳላሉ። ገበታ ከእንጨት ተፈልፍሎ የሚሰራ ሊከፈት እና ሊዘጋ የሚችል እንደ መጽሐፍ ያለ ነው። ገበታ በቀላሉ ለሰዎች ምቹ በሆነ መልኩ ስለሚዘጋጅ በዚህ መጠን ስዕል ይሳልበታል ወይም ይለጠፍበታል። በብዛት እመቤታችን ከተወዳጅ ልጇ ጋር ትሳልበታለች። ነገር ግን እንደ ሰው ፍላጎት የተለያዩ ስዕላት ሊሳሉበት ይችላል። በቅዱሳት መጻሕፍት በመጽሐፍ የተገለጠን ታሪክ መሰረት አድርገው አባቶች ከመጽሐፍ ውስጥ ይስላሉ። ይህ በብዛት በብራና መጽሐፍ ላይ ይዘወተራል። የቅዱሳን ስዕላት የከበሩ ናቸው። በመሆኑም አስፈላጊ ባልሆነ መንገድ በመጠቀም ጉዳት እንጂ ጥቅም የለውም። አሁን በብዛት የምናስተውለው ለቅዱሳን ስዕላት የምንሰጠው ክብር በጣም የቀነሰ መሆኑ ነው። ቅዱሳን ስዕላት ለጌጥ፣ ለማስታወቂያ እንዲሁም በኮፍያ እና በተለያዩ ልብሶች ላይ በመጠቀም ተገቢ አይደለም። ለጌጥነት አለመጠቀም፣ ለቤት ማስጌጫነት፣ ለመኝታ ቤት ማስጌጫነት፣ ለቤትና ለመኪና ቁልፍ መያዣነት በመጠቀም ለመኪና መስኮቶች ጌጥነት ተገቢ አይደለም። ምክንያቱም ለምሳሌ መኪና ውስጥ ስንመለከት ሲጋራ ይጨስባቸዋል፣ ይቀደዳሉ፣ ቃምባቸዋል ወዘተ። ስለዚህ የተከለከለ ነው። ልብስ ላይ አለማድረግ፣ ኮፍያ፣ ካኒቴራ ላይ የመሳሰሉ ተገቢ አይደለም። ምክንያቱም ልብሱ ይቆሽሻል። ያ ማለት ስዕሉንም እናበላሸዋለን ማለት ነው። ሲቆሽሽ ታስቶ ይታጠባል። በዚህ የተነሳ ስዕሉ ይላላጣል። ስለዚህ በተለይ ለክብረ በዓላት ቅዱሳን ስዕላትን የምናሳትም ወገኖች ጥንቃቄ ብናደርግ ጥሩ ነው። ለበረከት ስንል ለመቅሰፍት እንዳይሆንብን ስዕላትን ለማስታወቂያ ለመጠቀም አንዳንድ ነጋዴዎችና ድርጅቶች የሚያመርቱት ምርት ላይ የቅዱሳን ስዕላት ይጠቀማሉ። ለምሳሌ ቅዱስ ጊዮርጊስ በቅዱስ ጊዮርጊስ ቢራ ላይ እናገኘዋለን። ይህ ፈጽሞ ስህተት ነው። ሰው ይሰክራል፣ ስዕሉ ከጠርሙሱ ልጦ ይጥለዋል፣ ስዕሉ ባልሆነ ቦታ ይወድቃል። ስለዚህ እንደዚህ አይነት ለቅዱሳን ስዕላት ክብርን የሚቀንሱ ነገሮችን ከመጠቀም ልንታቀብ ተገቢ ነው።